ሜናክ ፕራክኖንግ ታይላንድ ሀገር ውስጥ እስከዛሬ ድረስ የሚወራላት ታዋቂ መናፍስት ነበረች። ታሪኮች እንደሚናገሩት ልጇን በምትወልድበት ወቅት ነበር ህይወቷ ያለፈው። ባለቤቷ መሞቷን ሳያውቅ ለ7 ወራት ያክል ከመናፍስት ጋር ይኖራል። ወደ ዛሬው ታሪካችን ከማለፋችን በፊት ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ታሪኩ ታሪኩ የሚጀምረው ታይላንድ ውስጥ በምትገኝ ፕራውናክ በተሰኘች ትንሽዬ ከተማ ውስጥ ነበረ። ጊዜውም ወደ ኋላ 166 ዓመታትን ተመልሰን 1860ዎቹ ዓመተ ምህረት ላይ ነበረ። ሞክ የተባለ ወጣት በዚህችው ትንሽዬ ከተማ ውስጥ ጀልባውን እየቀዘፈ ይገኛል። ጀልባውንም እየቀዘፈ የነበረው የቻለውን ፍጥነት ሁሉ እየተጠቀመ ነበረ። ምክንያቱም እየሄደ የነበረው ወደ ቤቱ ሲሆን እስኪደርስ ድረስ በጣም ነበር የጓጓው። ሞክ የዛሬ 1 ዓመት ለሀገሩ በመዝመት ከጎረቤት ጋር በሚደረገው ጦርነት ላይ ሲዋጋ ቆይቷል። ይህም ማለት ለ1 ዓመት ያክል ቤቱን አላየውም ማለት ነው። ይሄ የጦርነቱ ጊዜ ታዲያ ለሞክ እጅግ ከባድ ጊዜ ነበረ። ምክንያቱም ለግዳጅ በተጠራበት በዚሁ ተመሳሳይ ጊዜ ባለቤቱ ሜኖክ የመጀመሪያ ልጃቸውን ነብሰ ጡር ነበረች። በዚህም ምክንያት ባለቤቱ ደርሳ ስትወልድ ከጎኗ አይሆንላትም ማለት ነው። ነገሩን ይበልጥ ከባድ ያደረገው ደግሞ ጊዜው 1860ዎቹ ዓመተ ምህረት ላይ በመሆኑ ደብዳቤ ለመላክም ስልክ ለመደወልም የማይቻልበት ጊዜ ላይ ነበር። ታዲያ ይህንን 1 ዓመት ሙሉ ምንም የሚገናኙበት መንገድ አልነበራቸውም። ሚስቱ ደህና ትሁን ልጁ ደህና ይሁን ምንም የሚያውቀው ነገር አልነበረም። ጦርነቱንም ቢሆን ጨርሶ ሳይሆን አቋርጦ ነበር የመጣው። ምክንያቱም በጦርነቱ ወቅት ተጎድቶ ለረጅም ጊዜ ሲታከም ነበረ። ነገር ግን ጦርነቱን መቀጠል እንደማይችል ሲታወቅ ወደ ቤቱ እንዲሄድ ይደረጋል። ከተወሰኑ ሰዓታት በኋላ ሞክ ወደ ቤቱ ይደርሳል። ከጀልባው እንደወረደም ወዲያው የሚስቱን ስም በጉጉት መጣራት ይጀምራል። ባለቤቱንና ልጁን ለማየት በጣም ነበር የጓጓው። ነገር ግን ባለቤቱን የትም ሊያገኛት አልቻለም። በዚህም ሞክ ወዲያው ያሰበው እሱ በሄደበት ወቅት ባለቤቱ ላይ የሆነ ነገር እንደተፈጠረ ነበረ። ይህንን እያሰበ ባለበት ወቅት ግን የቤታቸው በር ተከፍቶ ባለቤቱ ልጃቸውን ይዛ ትወጣለች። ሞክን እንዳየችው እንባዋን መቆጣጠር ራሱ አልቻለችም። በህይወት እሱን በማግኘቷ በጣም ደስተኛ ነበረች። ሞክም የመጣበትን ጀልባ በማሰር ወዲያውኑ ሮጦ ወደ ባለቤቱ አቅፎ ይስማታል። ከተወሰኑ ቀናቶች በኋላ ሞክ ከእንቅልፉ ሲነቃ ከጎኑ ባለቤቱንና ልጁን ተኝቶ በመመልከቱ በጣም ደስተኛ ነበረ። ይቺን ቀንም ለዓመታት ሲጠብቃት ስለነበር የቤተሰቡን ፍቅር እያንዳንዱን ቀን እያጣጣመበት ነበር። ቀናቸውንም የሚያሳልፉት ለልጃቸው ስም በማውጣትና ሞክ ጦርነቱ ላይ በነበረበት ጊዜ ስላጋጠሙት ነገሮች ለባለቤቱ እያጫወታት ነበረ። እያንዳንዱ ቀናቶች ሳይጠግባቸው በመሆኑ እያለፉ የነበሩት ከመጣ ጀምሮ ከቤቱ ራሱ ወጥቶ አያውቅም። በዛሬው ዕለት ግን የግዴታ ከቤት መውጣት ነበረበት። ምክንያቱም ቤታቸው ውስጥ የነበሩት አስቤዛዎች እያለቁ በመሆናቸው ወደ ገበያ ወጥቶ የተወሰኑ አስቤዛዎችን መግዛት ነበረበት። በዚህም ልጃቸውን ላለመቀስቀስ ቀስ ብሎ ከአልጋው በመነሳት ልብሱን መለባበስ ይጀምራል። እንደጨረሰም ወደ ባለቤቱ በመሄድ ሊወጣ መሆኑን ቀስ ብሎ በጆሮዋ ይነግራታል። ነገር ግን ባለቤቱ የሰጠችው ምላሽ እጅግ ያልጠበቀው ነገር ነበረ። ባለቤቷ ወደ ውጪ ሊወጣ መሆኑን ስትረዳ ባለቤቱ ከአልጋዋ ላይ ዘላ በመነሳት ወደ ውጪ መውጣት እንደሌለበት እየጮኸች መናገር ትጀምራለች። በጣም ከመጮኋ የተነሳም ልጃቸው ከተኛበት ተነስቶ ማልቀስ ይጀምራል። በሁኔታው ግራ የተጋባው ሞክ ባለቤቱን ካረጋጋት በኋላ የሱ ከቤት መውጣት እሷን ያን ያክል ያስጨንቃት ለምን እንደሆነ ይጠይቃታል። ባለቤቱ ሜናክ እጁን ይዛ አንገቷን ከመነቅነቅ ውጪ ምንም የመለሰችለት ነገር አልነበረም። እያስጨነቃት ያለ አንድ ነገር እንዳለ ግን ግልጽ ነው። ትንሽ ተረጋግታ ወደ ራሷ ከተመለሰች በኋላ ግን 1 ዓመት ሙሉ ከሷ ጎን ስላልነበረ በድጋሚ ከወጣ በኋላ በዛው እንዳይቀር ስለምትፈራ እንደሆነ ትነግረዋለች። ወደ ውጪ ከወጣ መጥፎ ነገር ስለሚያጋጥመው ቀኑን ሙሉ ከሷ ጋር አብሯት እንዲውል ነበር የምትፈልገው። ባለቤቱ የዚህን ያክል ስለተጨነቀችለት ሞክ በጣም ነበር ልቡ የተነካው። ቢሆንም ግን የቤታቸውን አስቤዛ የሆነ ሰው ወጥቶ መግዛት ስለነበረበት ከወጣ በኋላ የተወሰኑ ደቂቆችን ብቻ እንደሚቆይ ነግሯት ወደ ገበያ ያመራል። ከተወሰኑ ደቂቆች በኋላ ሞክ ከተማቸው ውስጥ ወደ ነበረ ትንሽዬ ገበያ ይደርሳል። ገበያው ከቤታቸው ትንሽ ራቅ ቢልም ባለቤቱን ላለማስጨነቅ ግን ቶሎ ቶሎ ነበር ሲራመድ የነበረው። ሞክ የሚገዛቸውን አስቤዛዎች በሚመርጥበት ወቅት የሱቁ ባለቤት በግርምት ነበር ሲመለከተው የነበረው። ለተወሰኑ ደቂቆች በግርምት ከተመለከተው በኋላ ህይወት እንዴት እያደረገው እንደሆነ ይጠይቀዋል። የሱቁ ባለቤት ሞክን ይህንን ጥያቄ
የጠየቀው ጓደኛሞች ሆነው ወይም የሚተዋወቁ ሰዎች ሆነው አልነበረም። ከተማቸው ውስጥ የሚኖሩት ሰዎች እጅግ በጣም አነስተኛ ከመሆናቸው የተነሳ እያንዳንዱ ግለሰቦች በመልክ ይተዋወቃሉ። ወደ ጦርነቱ ከተላኩት ወጣቶች መካከል ሞክ አንዱ በመሆኑ ጦርነቱን ጨርሶ ወደ ቤት መመለሱን ማንም ሰው አላወቀም ነበረ። በዚህም ሞክ ስለ ጦርነቱ የተጠየቀ ስለመሰለው ጦርነቱ በጣም ከባድ እንደነበርና አሁን ግን ወደ ቤቱ ተመልሶ ከልጁና ባለቤቱ ጋር እጅግ በጣም ጥሩ የሚባል ጊዜ እያሳለፈ መሆኑን ይነግረዋል። ሞክ እጅግ በጣም ደስተኛ ስለነበር ከቤተሰቦቹ ጋር ያሳለፈውን ጊዜ በሙሉ ነበር ለባለሱቁ የነገረው። የሱቁ ባለቤት ግን እየተነገረው ያለውን ነገር ሲሰማ እጅግ በጣም ነበር የደነገጠው። ባለቤትህ የምር ቤት ውስጥ አለች ብሎ በግርምት ይጠይቀዋል። ሞክ በሰውየው ጥያቄ ግራ ቢጋባም አዎ ባለቤቴ ቤት ውስጥ ነች ብሎ ይመልስለታል። የሱቁ ባለቤት ግን ሞክን ይህንን ጥያቄ የጠየቀው ሰፈር ውስጥ ስለ ባለቤቱ የሚወሩ ነገሮች ስለነበሩ ነበር። ወዲያው ግን ሰውየው ወሬውን በማስቀየር ሞክን ምን ለመግዛት እንደመጣ ይጠይቀዋል። በኋላ ሞክ አስቤዛዎቹን ገዝቶ ከጨረሰ በኋላ ወደ ቤቱ ተመልሶ ባለቤቱን ያገኛታል። ባለቤቱ ሞክ በሰላም ስለመጣላት እጅግ በጣም ደስተኛ ነበረች። ሞክም ባለቤቱ ቀለል ስላላት ደስተኛ ቢሆንም ቅድም ከባለሱቁ ጋር ያወራውን ወሬ ግን ከአይምሮ ሊያወጣው አልቻለም። በዚህም አስቤዛውን ቦታ ቦታ በሚያደርግበት ወቅት ቅድም ከባለሱቁ ጋር ያወራውን ነገር በሙሉ ለባለቤቱ መናገር ይጀምራል። ባለቤቱ ይህን እንደሰማች ግን በጣም ነበር የተናደደችው። ከመጀመሪያውም ከቤት አትውጣ እያለችው የነበረው ለዚሁ ምክንያት እንደነበር እየተቆጣች ትናገራለች። ሞክ ወደ ጦርነቱ ከዘመተበት ቀን ጀምሮ የመንደሩ ነዋሪዎች ከጀርባዋ ሆነው ስለሷ እጅግ በጣም መጥፎ ነገሮች ይነጋገሩባት ነበረ። ሞክ እየነገረችው ባለው ነገር ግራ በመጋባት ምን አይነት መጥፎ ወሬዎች እያወሩባት እንደነበር ይጠይቃታል። ባለቤቱ ግን ለጠየቃት ጥያቄ መልስ ሳትመልስለት በጣም ተናዳ ወደ በረንዳቸው ሄዳ ትቀመጣለች። ከተወሰኑ ቀናቶች በኋላ ሞክ ለቤታቸው ማገዶነት የሚውል እንጨቶችን ለመፍለጥ ወደ አንድ ጫካ ያምራል። ላለፉት የተወሰኑት ቀናት እሱና ባለቤቱ ሱቅ ውስጥ ስለተፈጠረው ነገር እንዲሁም ጎረቤቶቻቸው ስለሷ ስለሚያወሩት ነገር ምንም አላወሩም ነበር። ወደ ጦርነት ከመሄዱ በፊት የሞክ ባለቤት ጸባይ እንደዚህ አልነበረም። ለሰዎች ወሬ ምንም ደንታ የማትሰጥ ሴትና ከባለቤቷ ጋር በፍቅር ቀን በቀን ስለምንም ነገር የምታወራ ሴት ነበረች። ዛሬ ጠዋትም እንጨት ለመፍለጥ ወደ ውጪ እንደሚወጣ ሲነግራት በጣም ነበር ባህሪዋ የተለዋወጠው። ለአንድ ሰዓት ያክል እያለቀሰች እንዳይወጣ እየተማጸነችው ነበር። ቢሆንም ግን ባለቤቱን እንደምንም አረጋግቷት ወደ እንጨት ፈለጣ ያመራል። ከተወሰኑ ደቂቆች በኋላ ሞክ እንጨቶቹን በሚፈልጥበት ወቅት ከጀርባው የሰው እግር ኮቴ ወደሱ እየመጣ እንደሆነ ይሰማዋል። ባለቤቴ ትሆናለች ብሎ ወደ ጀርባው በዞረበት ወቅት ግን እየመጣ የነበረው ሰው ሌላ ሰው ነበረ። ይሄ ግለሰብ ከተማቸው ውስጥ እጅግ የተከበረ ሰው ነበረ። ከተማቸው ውስጥ አንድ ትልቅ የተባለ የቡዲስት ቴምፕልን የሚያስተዳድር መነኩሴ ነበረ። ብዙ ጊዜ ከተማቸው ላይ ችግር ሲፈጠር መፍትሄ የሚሰጣቸው እንዲሁም በህይወታቸው ላይ ችግር ሲፈጠር የሚያማክሩት ትልቅ የሆነ ሰው ነበረ። ሞክም ሰውዬ ወደሱ እየመጣ ያለው ከጦርነት በቅርቡ መምጣቱን ሰምቶ እንኳን በሰላም መጣ ሊለው እንደሆነ ነበር የገመተው። በዚህም መፍለጫውን አስቀምጦ ፈገግ እያለ ወደ መነኩሴው መራመድ ይጀምራል። መነኩሴው ግን መልሶ ፈገግ አላለለትም ነበር። ከሱ በተቃራኒ ወደ ሞክ ጠጋ ብሎ ድምፁን ዝቅ በማድረግ ብቻውን ከሆነ ይጠይቀዋል። በዚህ መነኩሴ ሁኔታ ሞክ ምንም እንኳን ግራ ቢጋባም አዎ ብቻዬን ነኝ ብሎ ይመልስለታል። መነኩሴው ይህን እንደሰማ ትንሽ ቀለል ይለውና ስለ ባለቤቱ ሊነግረው የሚፈልገው ነገር እንዳለ ይነግረዋል። ሞክም ግራ በመጋባት ስለምን እያወራ እንደሆነ ይጠይቀዋል። ባለቤቱ የሰፈሩ ሰዎች ከሷ ጀርባ ስለሷ መጥፎ ነገሮችን እያወሩ እንደሆነ በማሰቧ በየሰው ቤት እየሄደች እያስጨነቀቻቸው እንደነበር ይነግረዋል። ይሄ ንግግር ግን ለሞክ ብዙም ትርጉም አልሰጠውም ነበረ። ምክንያቱም ከጦርነቱ ከተመለሰ በኋላ ከባለቤቱ ጋር 24 ሰዓት አብሯት ስለሚውል አንድም ቀን ከቤት ወጥታ አይቷት አያውቅም። መነኩሴው ግን አንገቱን እየነቀነቀ ከሱ በስተቀር ሙሉ የከተማው ነዋሪዎች ስለ ባለቤቱ ከባድ ሚስጥር እንደሚያውቁ ይነግረዋል። ሞክ ምንም ነገር ከመመለሱ በፊት ግን መነኩሴው እሱን ቢሆን ኖሮ ከባለቤቱ በተቻለው ፍጥነት እንደሚርቅና ነፍሱን እንደሚያድን ይመክረዋል። ሞክ ግን የተነገረውን ነገር አላመነም ነበረ። ከሱ ይልቅ ባለቤቱ ስለሷ እየተወራባት እንደሆነ የነገረችውን ነበር እያመነ የመጣው። በዚህም ሞክ እየሰራ ያለውን ነገር በመተው ለመነኩሴው እሱና ባለቤቱን እንዲተዋቸው እየተቆጣ ይናገራል። ይህን እንደተናገረም የፈለጣቸውን እንጨቶች በመልቀም ወደ ቤቱ ማምራት ይጀምራል። ሞክ ወደ ቤቱ ከደረሰ በኋላ ከመነኩሴው ጋር የተፈጠረውን ነገር ለባለቤቱ ምንም አልነገራትም ነበረ። ነገር ግን ባለቤቱ ላይ ስለምን አይነት ነገሮች እየተወራባት እንደነበር ማሰብ ማቆም አልቻለም። ይህንን ርዕስ ደግሞ ወደ ባለቤቱ ቢያመጣው እሷን በጣም እንደሚያስቆጣት ስላወቀ ላለመናገር
እንዲናገር ይወስናል። በዚህም ምክንያት ስለ ባለቤቱ የሚወራባትን ነገር ብቸኛው የሚያውቅበት አማራጭ መጀመሪያ ወዳገኘው ነጋዴ በመሄድ እሱን መጠየቅ ነበረ። በነጋታው ሞክ ከእንቅልፉ ከተነሳ በኋላ ባለቤቱን ሳይቀሰቅሳት ቀስ ብሎ ከቤት በመውጣት ቀጥታ ወደ ገበያው ይሄዳል። ምንም እንኳን የደረሰበት ሰዓት ገና ቢሆንም አብዛኞቹ ነጋዴዎች ሱቃቸውን የሚከፍቱበት ሰዓት ነበረ። ነገር ግን ወደዛኛው ሰውዬ ሱቅ በደረሰበት ወቅት ሱቁ እስካሁን ድረስ አልተከፈተም ነበረ። ከጎኑ የነበሩትን ነጋዴዎች ሱቁ እስካሁን ድረስ ለምን እንዳልተከፈተ ቢጠይቃቸውም ሱቁ ከተከፈተ 3 ቀናት እንዳለፉት ይነግሩታል። ይህም ማለት ሞክ ከዛ ሰውዬ አስቤዛዎቹን ከገዛበት ቀን ጀምሮ እስከ ዛሬ ድረስ ሱቁ አልተከፈተም ማለት ነው። ይህንን መረጃ ሞክ እንደሰማ ወዲያውኑ መጥፎ ስሜት እንዲሰማው ነበር ያደረገው። በዚህም የሰውየውን ቤት አስቀድሞ ስለሚያውቀው እዛው ሄዶ ሰውየውን ለማግኘት ይወስናል። ለተወሰኑ ደቂቆች ከተጓዘ በኋላም ወደዚሁ ነጋዴ ቤት ይደርሳል። እንደደረሰም ወደ ፊተኛው በር በማምራት ማንኳኳት ይጀምራል። ነገር ግን ማንም የከፈተለት ሰው አልነበረ። ደጋግሞ ቢያንኳኳም በሩን ማንም ሊከፍትለት አልቻለም። በዚህም ወደ በሩ ጠጋ ብሎ ውስጥ ያለውን ድምፅ ለማዳመጥ ይሞክራል። ነገር ግን አሁንም ምንም ድምፅ አይሰማም። ሞክ በዚህ ወቅት ለሱቁ ባለቤት ደህንነቱ በጣም እያስጨነቀው ይመጣል። የሆነ ልክ ያልሆነ ነገር እንደተፈጠረም ወዲያው ነበር የተሰማው። ይህንን እያሰበም የሰውየውን በር በሚከፍትበት ወቅት ከውስጡ በጣም የሚረብሽ ሽታ መውጣት ይጀምራል። ሞክ አፍንጫውን ሸፍኖ እንደምንም ወደ ውስጥ ከገባ በኋላ ሰውየውን እየፈለገው መጣራት ይጀምራል። ነገር ግን ምንም አይነት መልስ አላገኘም። በዚህ መሃል ግን ወደ መሬቱ ሲመለከት ያየውን ነገር ማመን አልቻለም። ሰውየውን ሙሉ ሰውነቱ በደም ተሸፍኖ ህይወቱ አልፎ ነበር ያገኘው። ሞክ ይህንን እንደተመለከተ በድንጋጤ ከቤት ውስጥ በመውጣት በቻለው ፍጥነት ሁሉ መሮጥ ይጀምራል። በሰዓቱ ማድረግ የነበረበት ወደሚመለከተው አካል ሄዶ ማመልከት ቢሆንም ከተማ ውስጥ ለረጅም ጊዜ ስለ ባለቤቱ ብዙ መጥፎ ነገሮች ስለሚወሩ ነዋሪዎች ለዚህ ሰውዬ ሞት ተጠያቂ ባለቤቴን ያድርጉብኛል ብሎ ስላሰበ ወደ ቤቱ እየሮጠ ለመመለስ ይወስናል። ወደ ሰፈሩ አካባቢ ሲደርስም ትንፋሹን ለመሰብሰብ ትንሽ ጊዜ ከወሰደ በኋላ ባለቤቱና ልጁ እስካሁን ድረስ ከእንቅልፋቸው አለመነሳታቸውን ተስፋ በማድረግ ወደ በሩ ማምራት ይጀምራል። ነገር ግን የሞክ ባለቤት ከእንቅልፏ ነቅታ በረንዳቸው ላይ ቆማ ነበር የተመለከታት። ለባለቤቱ የት ሄዶ እንደነበር የሚሰጣትን ምክንያት በሚያሰላስልበት ወቅት ባለቤቱ ሜና ክሱ መምጣቱን ጭራሽ አልተመለከተችም ነበር። ካጠገቧ ከነበረ የሎሚ ዛፍ ላይ አንድ ሎሚ ትቀነጥሳለች። ነገር ግን ሎሚው ተንከባሎ ይወድቅባትና ቀጭን ወደ ሆነ ጉድጓድ ስር ይገባባታል። ሞክም እየተፈጠረ ያለው ነገር ለሱ ያን ያክል ትርጉም ባይሰጠውም እያንዳንዱን ነገር በትኩረት እየተመለከታት ነበረ። የወደቀባትንም ሎሚ ትታ ሌላ አዲስ ሎሚ ትቀነጥሳለች ብሎ ነበር የጠበቀው። ነገር ግን ባለቤቱ ቀጣይ ያደረገችው ነገር ሞክን በጣም ነበር ያስደነግጠው። ሎሚው ወደ ወደቀበት ቀጭንዬ ቀዳዳ እጇን በማስገባት ሎሚው ላይ ለመድረስ እጇ 7 ሜትር ያክል በራሱ መለጠጥ ይጀምራል። እስካሁን ድረስም ባለቤቷ እየተመለከታት እንደነበር አታውቅም። ሎሚው ላይ ከደረሰችበትም በኋላ እጇ የሚያስፈሩ ድምጾችን እያወጣ ከተለጠጠበት እጇ ወደ ትክክለኛው ቅርጽ መመለስ ይጀምራል። ሎሚዋን ከያዘች በኋላ ወደ ቀኝ በምትመለከትበት ወቅት ግን ይህ ሁሉ ሰዓት ባለቤቷ እየተመለከታት እንደነበር ታስተውላለች። በዚህ ወቅት ድንጋጤ ውስጥ የነበረው ሞክ ቀጥ ብሎ ወደ ተቃራኒው አቅጣጫ መሮጥ ይጀምራል። እየሮጠ የነበረውም ያኔ ስለ ባለቤቱ ሊያስጠነቅቀው የሞከረው መነኩሴ ይሰራበት ወደ ነበረበት ቴምፕል ውስጥ ነበረ። እንደደረሰም በሩን በኃይለኛው እየደበደበ ከባለቤቱ እንዲደብቁት መማጸን ይጀምራል። መነኩሴዎቹም በሩን ከከፈቱለት በኋላ ወደ ውስጥ ያስገቡትና አረጋግተውት ከባለቤቱ ይደብቁታል። ሞክ ለተወሰኑ ደቂቆች የተመለከተውን ነገር በሙሉ እውነት ይሁን ውሸት ማረጋገጥ ራሱ አልቻለም ነበር። ትንሽ ከተረጋጋ በኋላ ግን ስለሚስቱ ሊያስጠነቅቀው የሞከረው መነኩሴ ወደሱ ጠጋ በማለት ስለሚስቱ አንድ የሚነግረው ነገር እንዳለ ይነግረዋል። አጠቃላይ የከተማው ነዋሪዎች እያወቁ ሞክ ግን ያላወቀው ነገር ሚስቱ ከሞተች 1 ዓመት አልፏታል። ልጇም እሷም በወለደችበት ቀን ነበር የሞቱት። ምንም እንኳን ሰውነቷ ለወራት ተቀብሮ ቢቆይም እስከዛሬ ድረስ ግን ነፍሷ አላረፈችም ነበር። ሞክንም በጣም ስለምትወደው በሁለቱ መሃል ማንም ሰው እንዲገባባት አትፈቅድም ነበር። መነኩሴውም ይህንን እርግማን ለአንዴና ለመጨረሻ ጊዜ ለማስቆም የባለቤቱን አስክሬን ቆፍሮ ማውጣት እንዳለባቸው ይነግረዋል። ይሄ ሁሉ ነገር ግን ለሞክ እስካሁን ድረስ ምንም እየገባው አልነበረም። አስክሬኗ ተቆፍሮ ከወጣ በኋላ መነኩሴዎቹ ጸሎታቸውን በማድረግ መንፈሷን ዳግመኛ ላይመለስ ወደ ሰውነቷ ይመልሱታል። የዛሬው ታሪካችን ይህንን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ በቀጣዩ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።